ለዛሬ የማቀርብላችሁ የፊልም ታሪክ አንድ ታሪክ ብቻ ነው የሚባል አይደለም። እንዲያውም ብዙ ነገር እንድታስቡና ወደ ኋላ መለስ ብላችሁ ብዙ ነገር ላይ ማንሰላሰልና ማተኮር እንድትችሉ ይረዳችኋል ብዬ ያሰብኩት ታሪክ ነው። እውነት በዚህ ዓለም ላይ ሰብአዊነት ይበልጣል ወይስ ሰው የፈጠረው ህግጋት? እንዴት ካላችሁ እስቲ ከታሪኩ መልስ ታገኛላችሁ። ወደ ፊልሙ እንግባ። በታሪኩ መጀመሪያ ላይ ነጅማ የምትባል አንድ ሴት ያሳዩናል። እሷም ደግሞ ከአንድ ከሙስሊም ቤተሰብ የተገኘች ሙስሊም ልጅ እንደሆነች በዛው ይነግሩናል። በዚህ ሰዓት ላይ ቤት ውስጥ ብቻዋን ያለችው። ከዛም በመቀጠልም ስለ ነጅማ ህይወት ትንሽ መለስ ብለው ያሳዩናል። ምናልባትም ያለፉት አንድ ወራት እዚህ ቤት ውስጥ ብቻዋን እየኖረች ነበረም። ከአንድ ወር በፊትም ረዛ ከሚባል ሰው ጋር በትዳር አንድ ሆና ህይወቷን ለመምራት ጉዞ ጀምራ ነበረም። ከዛሬ ከአንድ ወር በፊትም የነጅማ መልክ ላይ በጣም የሚያንጸባርቅና ፈካ ያለ ፈገግታ ይታይ ነበረም። ምክንያቱም የዛን ቀን ሰርጓ ነበርና እንደ ማንኛውም ሴት ልጅ በጣም ብዙ ህልሞችን አይታ ነበረም። ግን በሚያሳዝን ሁኔታ ያ ትዳር ወይም ሰርጓ ራሱ ለዛሬ ለብቸኝነት ህይወቷ ምክንያት ሆኖባታል። የሰርጓን አልበምም ከፍታ ያለፈው የሚያምረውና ወርቃማ ህይወቷን መለስ ብላ እየቃኘች ይታያል። በመቀጠልም ያሳየን ወይም አንድ ቀን ማታ ላይ ነጅማ ብቻዋን ተኝታለች። በድንገትም በሌሊት ላይ የእሷን በር አንድ ሰው ያንኳኳዋል። በድንገት እኩለ ሌሊት ላይ በሯ ሲንኳኳም ነጅማ ነገሩ ድንገተኛ ስለሆነባት በጣም ትፈራለች። ምን ታድርግ? በእኩለ ሌሊት በር ላይ ደግሞ የሆነ ሰው እያንኳኳ ነው ያለው። ማን ሊሆን ይችላል? የነጅማ ጥያቄ ነበረ። ፈጠን ብላም ሂጃባን አነሳችና ተሸፋፍና በጓሮ በኩል በመስኮት ማን እንደሆነ ለማየት ሞከረች። አንድ ሰውም በጀርባ በኩል በጣም ተጣድፎ የእሷን በር እያንኳኳ ነበረ። ውሃ ስጭኝ ባክሽን እያለ እየጠየቃት ነበረ። ነጅማ ግን የመለሰችለት በር እንኳን አልከፍትልህም፣ ምክንያቱም እዚህ ቤት ውስጥ ነው ብቻዬን ያለሁት፣ እባክን ጎረቤት ያሉ ሰዎች ከሄድና ውሃ እንዲሰጡት ጠይቃቸው፣ አንኳኳላቸው ብትለውም ይህ እንግዳ ሰው ግን እያለ የነበረው እባክሽን ጠምቶኛል ውሃ ስጭኝ፣ ካልሆነ እዚሁ መሞቴ ነው። ይህንን ቃል በስሱ እየደጋገመ እውነትም ያ ሰው ራሱን ሳተ። ልክ በዛ ሰዓት ላይ ደግሞ በፊት ለፊት ፖሊሶች በመኪና ድንገት ከቻሉ መጡ። ነጅማም ልክ በሩን ስከፍት ፖሊሶቹ የጠየቋት አንድ የቆሰለ ሰው እዚህ አካባቢ ሲያልፍ አይተሻል? ነጅማም መልስ የሰጠቻቸው እኔ እንደዚህ አይነት ምንም ሰው አላየሁም እዚህ አካባቢ የሚል ነበረም። ከዛም በቀጣይ ሲን ሲያሳዩን ነጅማ ለካ ያን የቆሰለውን ሰው ቀደም ብላ ወደ ቤቷ ውስጥ አስገብታው ነበረ። ከዛም በመቀጠል የምናየው ነጅማ የምትችለውን ያህል በአቅሟ ተጣጥራ ወይም ተሯሩጣም ያን የቆሰለውን ግለሰብ ወይም እንግዳውን ለማከምና ቁስሉ ላይ መድኃኒት ለማድረግ ስትጣጣር ይታያል። ከዛም በመቀጠል ወደ ሰላቷ ትሄዳለች። ሌሊቱን ሙሉ አጠገቡ ቁጭ ብላ ያ እንግዳ ሰው አይኑን እስከሚከፍትም እየጠበቀችው ነበረ። ልክ እንደነጋም የሚያሳዩን ያ የቆሰለው እንግዳ ሰው በድንገት ሲነቃ ይታያል። ነጅማም አናገረችው። ቲሸርት እንዳለ ደም በደም ሆኖ ነበረ። አጠገብ አንድ ሸሚዝ አስቀምጬልሃለሁ፣ ፈጣን ብለህ እባክህን እሱን ልበሰው፣ በዛውም ደግሞ ቶሎ ታጠብ። ይህን ካለችው በኋላ ያ እንግዳ ሰውም ለነጅማ በጣም አመሰግናሻለሁ ይላታል። ከዛም ተነስቶ ለመውጣት ይሞክራል። ነጅማም እባክህን አሁን እንኳን እንዳትወጣ፣ በኋላ ልክ ሲመሽ በጨለማ ትወጣለህ። በዚህ ሰዓት ላይ በድንገት ተነስታ ከቤት ስትወጣ አካባቢ ላይ እንኳን ጎረቤቶች አንተን ቢያዩ ወይም አንድ ሰው በድንገት ካየህ እኔ ስሜ ይጠፋል፣ እዋረዳለሁ። ምክንያቱም እኔ እዚህ ቤት ውስጥ ብቻዬን ነው የምኖረው። ያ እንግዳ ሰውም ነጅማ ይህን ነገር ከነገረችው በኋላ ፈቃደኛ ሆኖ ለመቆየት እሺ ይላታል። ያ እንግዳ ሰውም ለነጅማ መልሶ ይጠይቃታል። አንቺ እንኳን እኔን ለመተባበር ብለሽ ቤትሽ አስገብተሽ ነበረም እና ታዲያ እኔ አንቺን ብጎዳሽ ምን ሊፈጠር ይችላል? ይህን በጠይቃት ሰዓት ላይ ነጅማም ትናደድና መልስ ሰጠዋለች። በዚህ እጄ እኔ አንተን አክሜ ጤነኛ አድርጌ ቀና እንድትል ማድረግ ከቻልኩኝ በዛው እጄ መልሼ አንተን ማቁሰል እንኳን አይከብደኝም፣ በጣም ቀላል ነው ለኔ። ያ እንግዳ ሰውም መልሶ ጠየቃት። ይሄ አንቺ ቤት ነው አይደለ? እና ታዲያ ቤትሽ ውስጥ ካለሽ እንደዚህ ሂጃብና ነቃቡን ማድረግ ምን አስፈለገ? ለምንድን የለበስሽው? ለዚህ ጥያቄ እንኳን ነጅማ ምንም መልስ አልሰጠችውም ነበረም። ትታውም ወደ ክፍሏ ውስጥ ጉዟን ትጀምራለች። ግን ያ እንግዳ ሰው ያን ጥያቄ በድጋሚ ይጠይቃታል። ነጅማም ደግሞ እኔም በአሁኑ ሰዓት ላይ ኢደት ላይ ነው ያለሁት አለችው። ለሌላ ለማላውቀው ሰው ወይም ለአንድ ወንድ መልኬን በግልጽ ላሳይ አልችልም አለችው። ያ እንግዳ ሰውም ኢደት ማለት ምንድን ነው ብሎ ጠይቃት። ነጅማም ለልጁ ያስረዳችው ኢደት ማለት አንድ ሴት ባሏ ከዚህ ዓለም በሞት የተለያት ሰዓት ላይ በእኛ ባህል ለ4 ወር ያቺ ሴት በኢደት ነው ማሳለፍ ያለባት አለችው። ያ እንግዳ ሰውም መልሶ ተናገራት። ይሄ ምን አይነት ህግ ነው? አሁን ከመጀመሪያም እዚህ 4 ግድግዳ ውስጥ ወይም ቤት ውስጥ እስረኛ ሆነሻል። ማንም ሰውም እያናገርሽ አይደለም ያለሽው። በዛ ላይ ደግሞ ቤት ውስጥ እንደዚህ ተሸፋፍንሽስ አንቺ ራስሽ ምን አይነት ህይወት ነው እያሳለፍሽ ያለሽው? ይህም ባላት ሰዓት ላይ ነጅማ እንኳን ዞር ብላ ምንም ነገር አልተናገረችውም። ግን ያ እንግዳ ሰው ያላት እኔ ለተናገርኩትና ለጠይቁሽ ነገር እንኳን መልስ ባትሰጪኝ፣ ግን ይህን ጥያቄውን ሙሉ ለሙሉ ላንቺ ትችልሻለሁ፣ ራስሽ አስቢው ብሏት ዞር አለ። ከትንሽ ቆይታ በኋላም ሁለቱ አንድ ላይ ቁርስ መብላት ይጀምራሉ። በዚህ ሰዓት ላይም እንኳን ነጅማ ፊት ለፊቱ አልነበረችም ወይም መልኳን አላሳየችውም። እንዲያውም ጀርባ ሰታ ቁርሷን እየበላች ነበረ። ያ እንግዳ ሰውም ጠየቃት። እኔ እንኳን አንቺን በትክክል አላቅሽም፣ ማንነትሽን መልክሽንም ደግሞ በትክክልም አላየሁትም። እርግጠኛ ሆኜ ግን የምናገረው በጣም ከባድ በሆነ ችግር ውስጥ እያሳለፍሽን ያለሽ ህይወትሽን፣ ምክንያቱም ባልሽ ሞቶብሻል። ነጅማም መልስ ሰጠችው። እኔ እንኳን ስለ ባሌ ምንም ነገር አላቅም ነበረ፣ ምክንያቱም በተጋባን በሳምንቱ ነበረ በሞት የተለየኝ። ይህን ነገር ከሰማ በኋላ እንግዳው በጣም ተደናግጦ ነበረ። በዛውም ለነጅማ ይቅርታ ጠየቃት። ምክንያቱም ይህን ሁሉ ነገር አስታውሼ አንቺን የጎዳዎች ስለመሰለኝ ይቅርታ አላት። አንቺ የኔን ህይወት አድነሻል፣ በብዙ ነገርም ተባብረሽኛል፣ ግን ደግሞ እንደነቃሁኝ አንቺን በጥያቄ አጣደፍኩሽ። ነጅማም መለሰችለት። እኔ ያንተን ህይወት የታደግኩትና ነፍስን ያዳንኩት ሰብአዊነት ተሰምቶኝ ነው፣ ለሰብአዊነት ስል ነው። ምክንያቱም አሁንም ድረስ ውስጤ ሰብአዊነት እንዳለ ነው፣ አልሞተም።
ያ እንግዳ ሰውም ይመልስላታል። በእርግጥ እኔም ሁሉም ጥያቄ ጠይኩሽ የነበረ በሰብአዊነት ነበረ። ከዛም ቀጥላ ደግሞ ነጅማም አንድ ጥያቄ ጠይቋለች። ግን ሰውነት ላይ ሁሉ ቁስል ከየት ነበር የመጣው? ምን ሆነ ነበረ? ይህን ጥያቄ በጠየቀችው ሰዓት ላይ እንግዳው ይናደዳል። አንቺ በእርግጥ ህይወቴን አድነሻል፣ በቤትሽ አስገብተሽኛል፣ ታድገሽኛል። ግን ታዲያ ይሄ ማለት እኮ የግል ህይወቴን ላንቺ ዝርዝሬ መናገር አለብኝ ማለት ነው እንዴ? ይሄ እኮ ግዴታ አይደለም። ይህን ነገር ካላት በኋላ ነጅማ ፈገግ ትላለች። ትንሽ ሰዓት ካለፈ በኋላም ሁለቱ አብረው ቁጭ ብለው ሻይ መጣት ይጀምራሉ። ነጅማም ንግግሯን ትጀምራለች። እሺ ጥሩ፣ ሁሉም ነገር ባለበት ተው፣ ሌላው ቢቀር እንኳን ሁለታችንም ስላለፈ ህይወታችን እናውራ። ነጅማም ወሬዋን አንድ ብላ ጀመረች። የኔ ስም ነጅማ ይባላል። ያ እንግዳ ሰውም ደግሞ ቀጠለም። የኔ ስም ሱሪያ ይባላል አላት። ሱሪያም ቀጠለና ጠየቃት። ኢደት የተባለውን ስነ ስርዓት ከጨረስሽ በኋላ ምን ታደርጊያለሽ አላት። ነጅማም መለሰችለት። ከኢደት በኋላ እኔ የፈለግኩትን ማድረግ እችላለሁ። ወጣ ብዬ ዞር ዞር ማለትም እችላለሁ፣ ማግባትም እችላለሁ። የተለያየ ስራ ስርዓቶች አሉ። በእኛ ባህል በጣም ብዙ ስርዓቶች አሉ። ከነዛ መሃል ደግሞ ማንኛውም ሴት ልጅ ባሏ በሞተባት ሰዓት ለ4 ወር ያህል ኢደት በሚባለው ስነ ስርዓት ማለፍ አለባት ብቻዋን በመሆን። በዚህ በ4 ወር ውስጥ ደግሞ ለማንም ለእንግዳ ሰው ወይም ለባዳ መልኳን አታሳይም። ሴት ልጅ ንቃቧን አድርጋ መልኳን ሸፈናን መቆየት ያለባት። በእኛ ማህበረሰብ ውስጥ ሁሉም ሴቶች ይህንን ባህል ይከተላሉ፣ ያምኑበታልም። ይህን ነገር በእርግጥ እንግዳ የሆነ ሰው በሚሰማ ሰዓት ላይ ግር ሊለው ይችላል። ግን ያ ደግሞ ለኔ ለውጥ አያመጣም። ሱሪያም መልሶ ይጠይቃታል። እና ይሄ ሁሉ ነገር ስላደረግሽ ያ ያጣሽውና የሞተብሽ ባልሽ ተመልሶ ይመጣልሻል? በዛ መሃል በድንገት የነጅማ የባሏ እናት ስልክ ትደውላለች። ስለ ጤንነቷና ያለችበትን ሁኔታ ትጠይቃታለች። ደህንነቷን ከገለጸችላት በኋላም ነገ በቃ ወደ አንቺ ጋር እንመጣለን፣ ወደ ቤት መተን ደህንነትሽን ጤናሽን እናያለን ይሏታል። ስልኩ ከተቋረጠና ከተዘጋ በኋላ ይህን ነገር ነጅማ ዞራ ለሱሪያ ተነግረዋለች። ቤተሰቦቼ ነገ ተመልሰው ሊመጡ ነው። ከትንሽ ቆይታ በኋላም ሱሪያ ስለ ራሱ ይነግራታል። እኔ ቤተሰብ የለኝም፣ ግን በደንብ የተማርኩ ልጅ ነኝ። እንደዛም ሆነ ግን ምንም ስራ አላገኘውም። ምን ይደረግ ብለሽ ነው? ረሃብ ደግሞ ማስታገሻ ስለሚፈልግ በመጨረሻም ረሃቤ ሌባ አደረገኝ። ነጅማም ትመልስልታለች። ያንተና የኔ ችግር አንድ አይነት ነው ማለት ነው። እኔ ባሌን አጥቻለሁ፣ አንተ ደግሞ እናትና አባትን አጥተሃል። እኔ ከዛሬ ከ1 ወር በፊት ነበረ የባሌን መልክ ለመጨረሻ ጊዜ ያየሁት። እዚሁ ቤት ውስጥ ለመጨረሻ ጊዜ ሞቶ ስንሰናበተው ነበር ያየሁት። ባሌ እንኳን በጣም ጥሩ ሰው ነበረ። ምን ይደረግ ብለህ ነው? የአላህ ፍቃድ ምናልባት ሌላ ሆኖ ነው ማለት ነው። ሱሪያም ደግሞ ይናገራታል። እና ያለፉት 1 ወራት ያህል ከቤት ሳትወጪ እዚህ ቁጭ ብለሽ ነው ያሳለፍሽው? እንዴት ብለሽ ቻልሽው? በእርግጥ ለብቻ መሆኑ ወይም ብቸኝነት ለየት ያለ ሰላምና ደስታ እንዳለው አውቃለሁ። ነጅማም ትመልስልታለች። ብቸኛ መሆን ለአንተ ሰላም ያለውና ደስታ ያለው ነገር ይመስልሃል? ግን እኔ ለአንተ ብጠይቅ ከ2 ቀን በፊት ምን እያረክ ነበር ብልህ ያንተ መልስህ ሌላ የተለየ ነገር ነው የሚሆነው። ግን ይህንኑ ጥያቄ አንተ ለኔ ብትጠይቀኝ የኔ መልስ አንድ አይነት ነው፣ የተለመደ ነው። ለ1 ወራት ያህል እኔ አንድ ቤት ውስጥ ተዘግቶብኝ ቁጭ ብያለሁኝ። የሚሰማኝን ደስታም ሆነ ሐዘን እንኳን የምነግረው ማንም ሰው አጠገቤ የለም። ስለዚህ ብቸኝነት ለኔ ውስጤን እየበላ ያለ ካንሰር ሆኖብኛል። በዚህ ጊዜ ውስጥ እያንዳንዷ ደቂቃ ለኔ ልክ የ1 ዓመት ያህል ሆኖ እያለፈ ነው ያለው። ለዚህ ንግግሯም ሱሪያ መልስ ይሰጣት። ለሌላ ሰው ብለሽ ለማይታወቅ ባህል ብለሽ ለምን ህይወትሽን ታበላሻለሽ? ለምንስ ራስሽን መስዋዕት ታደርጊያለሽ? እሷም መለሰችለት። በዓለማችን ላይ በየቦታው ብትሄድ የተለያዩ አይነት ባህሎችን ታያለህ። በተለይ ደግሞ ለሴቶች፣ በዛ ማህበረሰብ ውስጥ ያሉ ሴቶች ደግሞ በዛ ጉዳይ አምነውበት ሁልጊዜ የሚከተሉትና ወደፊት የሚቀጥል ነገር ነው። ይህን ነገር በማድረጋቸው ደግሞ በማህበረሰብ ውስጥ ይከበራሉ እነዛ ሰዎች። ሱሪያም ንግግሩን ይቀጥላል። መጀመሪያ እንኳን እኔ ላንቺ የነገርኩሽ የነበረው ቤተሰብ የለኝም ብዬ ነው። ያ ደግሞ የኔ ውሸቴ ነበረ። በትክክለኛው የኔ እናቴ ሴተኛ ዳሪ ናት። ይህን ነገር ላንቺ ቀድሜ መጀመሪያ ብነግርሽ ስለ እኔ ስህተት ታስቢያለሽ ብዬ ስለፈራው ነው። እውነቱን ብነግርሽ አባቴ ማን እንደሆነ እኔ አልለየሁትም፣ አላውቀውም። ሰፈር ውስጥ ያሉ ሰዎች ደግሞ እኔን ሁልጊዜ ዲቃላ እያሉ ነው የሚጠሩኝ። እነዛ ሰዎች እንደዚህ በማለታቸው ለእኔ ምንም ለውጥ የለውም። ዋናው ነገር ደግሞ እናቴን በጣም ወዳታለሁ። እሷም ቢሆን በምትችለው አቅም ተጣጥራ ጥሩ በሚባል ደረጃ በደንብ አሳድጋኛለች። በዚህ አስፈሪ በሆነ ዓለም ላይ እሷ የሆነችው ነገር በፍላጎቷ አይደለም፣ ተገዳና ተቸግራ ያደረገችው ነገር ነው። ስለዚህ እናቴን ሁልጊዜ አከብራታለሁ። ሌላ ሰው ስለኛ ምን ያስባል፣ እኛን ምን ይለናል የሚለው ነገር እንኳን በሕይወታችን ላይ ዋጋ ያለው አይመስለኝም። እኛ ማን እንደሆነና ምን እንደሆነን መጀመሪያ እኛ ራሳችንን ማወቅ ያለብን። ስለኛ ማንነት ሌላ ሰው እንዲነግረን መፍቀድም አያስፈልገንም፣ ለውጥም ሊፈጥርብን አይችልም። ግን እስቲ አንድ ጥያቄ መልሽልኝና በእናንተ ማህበረሰብ ውስጥ ወንዶች እንደዚህ ያደርጋሉ? ሚስቶቻቸው በሞተባቸው ሰዓት ልክ እንደዚህ ለ4 ወር ያህል ወንዶችም ኢደት በሚባለው ባህል ያልፋሉ፣ ያደርጉታል? ነጅማ ለዚህ ጥያቄው ከነጨራሻው አያደርጉም ብላ መለሰችለት። ምክንያቱም ለወንዶች እንደዚህ አይነት ምንም አይነት ህግ አልወጣም። ለዛም ደግሞ ዋና ምክንያቱም ብላ ትዘርዝርልታለች። የዚህ ዋና ምክንያቱ ደግሞ ወንዶች ስለማያረግዙና ስለማይወልዱ ነው። በዚህ 4 ወር ውስጥ የልጇ አባት ማን እንደነበረ በደንብ የምትረዳበት ነው። ግን በጣም በሚገርም ሁኔታ እኔ እንደዚህ አይነት ነገር አላጋጠመኝም። ከተጋባን በኋላ የኔ ባል እኔን ከነጨራሹ አልነካኝም ነበረም። ምክንያቱም ሁለታችን ተነጋግረን ወስኖ የነበረው መጀመሪያ በደንብ እንተዋወቅ፣ እንቀራረብ፣ ከዛ በኋላ ሁሉም ነገር ይደረስበታል ብለን ነበር የወሰንነው። በሚያሳዝን ሁኔታ ግን ከ1 ሳምንት በኋላ ባሌ በመጨረሻም ሊሞት ችሏል። ይቺን ዓለም ተሰናብቶ ሄዷል። ሱሪያም መልሶ ይናገራታል። በንግግርሽና ሁኔታሽ ሲታይ የተማርሽ ሴት ትመስያለሽ። ስለዚህ እንደዚህ የማይሆኑ ባህሎችን እየተከተልሽ በራስሽ ላይ ወንጀል እየሰራሽ ነው ያለሽው። አንቺ የፈለግሽውን ነገር እንኳን ብታደርጊ ይሄ የአንቺ ችግር ብቻ አይደለም።
ምክንያቱም በዚህ ጉዳይ ውስጥ የሚጨነቀውና የሚቸገረው ሰው ነውና። አንቺ እንደዚህ እንድታረጊ የሚያስገድዱሽና እዚህ ሁኔታ ውስጥ የከተቱሽ የእምነትሽን መመሪያ መጽሐፍ አይተው አይደለም። እንዲያውም በዙሪያሽ ያሉ ስለ ጉዳዩ ምንም እውቀት የሌላቸው ማህበረሰቦች የፈጠሩት ህግ ነው። ይህን ሁሉ ነገር ሱሪያ ከተናገረ በኋላ ነጅማ በጣም በማዘን ከአይኗ እንባ ይፈሳል። ምክንያቱም ይህ በጣም በሚተናነቀውና በሚያስፈራ ህይወት ውስጥ ስላለች ነጅማም ከዚህ ነገር መቼ ነው ነጻ የሚወጣው ብላ እያሰበች ነበረም። ከዛም በድንገት የነጅማ ጓደኛዋ ስልክ ትደውላለች። በድብቅም የሱሪያን ፎቶ ታነሳውና ዙም አድርጋ ለጓደኛዋ ትልክላታለች። ጓደኛዋም የጠየቀቻት በዚህ ሰዓት ላይ አንቺ ቤት ውስጥ ብቻሽን ነው አይደል ያለሽው? እና ይሄ ወንድ ልጅ ደግሞ እዛ ምን እያደረገ ነው ያለው ብላ ጠየቀቻት። ነጅማም ለዚህ ጥያቄ መልስ የሰጠቻት ስንገናኝ ሁሉም ነገር በዝርዝር አስረዳሻለሁ ብላ ነበር የጨረሰችው። የነጅማ ጓደኛም የመለሰችላት እኔ እንደማቀሽ አንቺ ሰውን ቶሎ ታምኛለሽ፣ አሁኑኑ ፈጣን በይና ከቤት አስወጪው። ምክንያቱም ውጪ አንድ ሰው እንኳን ቤቱ ሰው እንዳስገባሽ ካወቀ መዋረድሽ ነው፣ ለክብርሽ አስቢና ቶሎ አስወጪው። ልክ እንደዛው በሌላ በኩልም ሱሪያም የነጅማን ፎቶ በድብቅ ያነሳና ለጓደኛው ይልክለታል። የሱሪያ ጓደኛም ለሱ ያለው ምስኪን ልጅ ትመስላለች፣ በዚህ ሰዓት ላይ አንተ እሷ ጋር ቤት ውስጥ መሆንህን ሰዎች ካወቁ ካንተ የበለጠ በጣም የምትዋረደው ልጅቷ ናት። ስለዚህ ፈጣን ብለህ ከዛ ቤት ውጣ፣ እሷን የሚጎዳ ነገር እንዳታደርግ። ሱሪያም ለዚህ ንግግር መልስ የሰጠው በእሷ ላይማ መጥፎ ነገር እንዲደርስ መቼም አላረግም፣ ምክንያቱም እሷ የኔን ህይወት ታድጋለች፣ ህይወቴን አድናልኛለች። እንዲያውም እሷ ለኔ መልአክ ነው የሆነችልኝ። ይህንን ንግግር ነጅማ ክፍሏ ውስጥ ሆና እየሰማች መስኮት ላይ ፈገግ ትላለች። በመቀጠልም ለሱሪያ ሻይ ታፈላልታለች። በመቀጠልም ለሱሪያ አለችው ለረጅም ቀናት እኔ እስር ቤት ውስጥ ነበርኩኝ፣ ግን አንተን አግኝቼ ካናገርኩ በኋላ በጣም ደስ ብሎኛል። ቀደም ብዬ እኔ እዚህ ቤት ውስጥ ልክ ወንፊት ውስጥ እንደተዘጋባት ወፍ ነበርኩኝ፣ ግን አንተን ሳናግርህ ከዛ ወንፊት ነፃ እንደወጣች ወፍ ነፃነት እየተሰማኝ ነው ያለው። ሱሪያም ይመልስላታል ከዚህ እስር ቤት አንቺ ነፃ መውጣት ከፈለግሽ የባልሽን ቤተሰቦች መጀመሪያ ማናገር አለብሽ። ነጅማም መለሰችለት እንደዛ እንኳን መቼም ማድረግ አልችልም፣ ምክንያቱም የምኖርበት ማህበረሰብ የፈጠራቸውን ህጎች ሁል ጊዜ እየተከተልኩ ነው መኖር ያለብኝ። ይህንን ልቃወም አልችልም። ይህ ሁኔታ ምንም እንኳን አስጨናቂ ቢሆንም ግን ይሄ የኔ ህይወቴ ነው፣ ቤቴ ነው። ይህን ሁሉ ነገር ከተናገረች በኋላ ነጅማ በድጋሚ ማልቀስ ትጀምራለች። ሱሪያም በዛው ስለ እናትና አባቷም ይጠይቃታል። ነጅማን መለሰችለት እኔ አንድ አነስ ያለ ቤተሰብ አለኝ። እናት አባትና ታናሽ ወንድሜ አንድ ላይ እንኖር ነበረ። እንዲያውም እኔ ለአባቴ በጣም ቅርብ ልጅ ነበርኩኝ። በጣም ይወዱኛል። ቤት ውስጥ አባቴ እኔን በደንብ ማስተማር ይፈልግ ነበረ፣ ግን ሁኔታዎች በጣም አስቸጋሪ ስለሆኑ ግድ ሆነበት በመጨረሻ ድሮኛል። ሊድረኝ ተገዷል። ከዛ በኋላ ያው ዛሬ የምታየኝ ሁኔታ ውስጥ ገብቻለሁ። ከትንሽ ቆይታ በኋላም ይመሻል። ሱሪያ ጠይቋት ስለነበረ ነጅማም ወደ ኪችን ትገባና ቢሪያኒ የተባለውን የሚወደድ ምግብ ታበስለታለች። በዛውም በንግግር መሃል ነጅማም እስከ ዛሬ ግን አፍቅረህ ታውቃለህ ብላ ጠይቀችው ድንገት። ሱሪያም የመለሰላት እስካሁን ድረስ እንኳን አላፈቀርኩም፣ ስለዚህ ነጻ ሰው ስለሆንኩኝ እስካሁን ድረስ በጣም ወደው ቢሪያኒ የተባለውን ምግብ ነው። ደግሞ በሌላ በኩል ስናየው የትኛዋ ሴት እኔን ልታፈቅረኝ ትችላለች? ውበትም የለኝም፣ ቆንጆ አይደለሁም፣ እንደገና ሀብት ንብረትም የለኝም። በዛ ላይ ደግሞ ፖሊስ እያሳደደኝ ነው ያለው። ነጅማም ትመልስለታለች አንተ እንኳን ከዚህ አሁን መሄድ ነው፣ ከዛ በኋላ በድጋሚ የብቸኝነት ህይወቴን እቀጥላለሁ ማለት ነው። ስለዚህ እባክህ ለእኔ ስትል ትንሽ ሰዓት ትቆያለህ እዚህ ብላ ትጠይቀዋለች። ይህን ነገር ስትል ነጅማ አይኗ ላይ እንባ አቅራ ነበረም። እንባዋን ካየ በኋላም ሱሪያ ነገሩ ይገባዋል። በትክክል ልቧ ውስጥ ለእኔ ስሜት አለ ማለት ነው ብሎ ተረዳም። ነጅማ በጠየቀችው መልክም ለትንሽ ሰዓት እቆያለሁ ብሎ ፈቃደኛ ይሆናል። ከዛም ሁለቱ አንድ ላይ ዞር ዞር እያሉ ነጅማ ጠቅላላ ቤቷን ለሱሪያ ታሳየዋለች። ይህም ማለት እንግዲህ ውስጥ ለውስጥ ሁለቱም ተፋቅረዋል፣ ተዋደዋል ማለት ነው። ቁጭ ብለው እየተነጋገሩና ቤቱን እየጎበኙ ምኑንም ሳያውቁት በድንገት ይነጋል። ልክ እንደነጋም ሱሪያ ከቤቷ ለመሄድ ይዘጋጃል። ሲሄድም ለመጨረሻ ጊዜ ፊቱን ያዞርና ለነጅማ አመሰግናለሁ ብሎ ምስጋናውን ይገልጽላታል። በዚህ ሰዓት ላይ ነጅማ አይኗ እንዳለ በእንባ ተሞልቶ ነበር። እሷም ለመጨረሻ ጊዜ ሱሪያን አመሰግናለሁ ትለዋለች። ቀስ አድርጋም ነቃቧን ወይም ሂጃቧን እየገለጸች ፊቷን ታሳየዋለች። የነጅማን ሙሉ መልኳን ካየ በኋላ የሱሪያ መልክ ላይም ፈገግታ ይታያል። ልክ በዚህ መልኩ ሱሪያ ከዛ ወጥተው ይሄዳሉ። በዚህ ሰዓት ላይ አሁን ነጅማ ያላት የሱሪያ ምርጥ የሚባሉ ትዝታዎች ናቸው። የቀራትን 3 ወርም በሱ ትዝታ ደስተኛ ሆና ማሳለፍ ችላለች። በዚሁ ፊልሙ ይጠናቀቃል። ውድ ቤተሰቦች ይህ የእምነት ጉዳይ ብቻ አይደለም። የተለያየ ሀገር ላይ የሀገራችን ባህል ነው እምነት ነው በሚል ምክንያት የሚፈጠሩ የተለያዩ ጫናዎችና ህጎችን ጉልት አድርጎ የሚያሳይ ፊልም ነው። በዚህ ማህበረሰብ ውስጥ የሚኖሩ ሰዎች ደግሞ ምንነቱን ይወቁትም አይወቁትም ቢረዱትም ባይረዱትም ይህንን ህግ እያከበሩና እየተከተሉ ይኖራሉ። ይህ በዓል እንግዲህ በህንድ ውስጥ ልክ ነጅማ የመሰሉ በጣም ብዙ ሴቶችን ህይወታቸውን ገሃነም አድርጎባቸዋል። የዚህ ፊልም ርዕስ ቡርካ ይሰኛል። ቡርካ ማለት ያው ንቃብ ማለት ነው በውርዱ። ስለዚህ ይህ ፊልም በደንብ የሚያሳየው ሰዎች ራሳቸው የደነገጉት የተለያዩ ባህላት ከሰብአዊነት በላይ ሆኖ እየተከበረ እንዳለ ነው። በተለይ ደግሞ በሁሉም ሀገር ማለት በሚቻል ደረጃ የተለያዩ ከባድ የሚባሉ ህግጋቶች በሴት ላይ ይበረታል። ያም ደግሞ የሴትን ነጻነት ይገፋል። እናም ሴት ልጅ ሰርታ ለቤቷ ለሀገሯና ለወገኗ መጥቀም እንዳትችል
ድምጿን በባህልና በእምነት ስም ሁልጊዜ ይታፈናል። ስለዚህ ይህ ፊልም ለሁሉም ተመልካች ትልቅ ጥያቄ የፈጠረ ነበረም። እውነት የሰው ልጅ በትክክል የተቀመጡትን ባህላት እያከበረ ነው ያለው ወይስ ደግሞ ለአንዳንድ ህጎች ሲባል በጣም ብዙ ማህበረሰብ መስዋዕት እንዲሆን ተገዷል የሚል ጥያቄ አንስቷል። በአጠቃላይ የነጅማ ታሪክ ልክ በዚህ መልኩ ተጠናቆ መጨረሻው ያው በቅጣት ይቀጥላል ማለት ነው። ስለዚህ ውድ ቤተሰቦች የዛሬ እንግዲህ ፊልም ባጭሩ በሚለው ፕሮግራም ያቀረብኩላችሁ ምርጥና አጠር ያለች ታሪክ ይችን ትመስላለች። ይህን ታሪክ እናንተ እንዴት አገኛችሁት? እውነት የሚቀመጡ ህግጋቶች ከሰው ልጅ በላይ ናቸው? ከምንም ነገር በላይ ሰብአዊነት መቅደም የለበትም? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ታሪኩም ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ፣ ለቤቱ አዲስ ሆናችሁም ሰብስክራይብ አድርጉ። ልክ እንደዚህ የሚያማምሩ ግን በብዛት ያልታዩና ያልተሰሙ ታሪኮችን ተራ በተራ እያነሳሁኝ አቀርብላችኋለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।